ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎችን በየሰዓቱ በየደቂቃው ልዩነት ዩቲዩብ ላይ ስለምንለቅ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ አለፍን። ትናንት ሌሊቱን ኢራን በኢራቅ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ስትፈጽም፣ እስራኤል ደግሞ ኢራን ላይ በፈጸመችው ጥቃት የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ መገደላቸውን የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ አስታወቁ። አሊ ላርጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላ አሊ አሚኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ ወር ላይ ነበር። አሊ ላርጃኒ የጠቅላይ መሪው ተወካይና የኢራን ብሔራዊ የደህንነት ዋና ጸሐፊ ከመሆናቸው በፊት ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ነበሩ። ላርጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙኃን የጠቅላይ መሪው አማካሪ እንደሆኑም ይጠቅሳሉ። ሚኒስትሩ በሰጡት መግለጫ የእስራኤል ጦር የኢራንን መሪዎች ማደኑን መቀጠል እንዳለበት ከጠቅላይ ሚኒስትር ቤንያሚን ኔታንያሁን ትዕዛዝ መሰጠቱን ተናገሩ። የእስራኤል ጦር ከአሊ ላርጃኒ በተጨማሪ ባሲጅ በመባል የሚጠራውን የኢራን ታጣቂ ቡድን መሪ የሆነውን ጎላም ሬዛ ሶሊማኑን መግደሉን አስታውቋል። የኢራን ከፍተኛ ባለስልጣናት ቢገደሉም መንግስቱ ባለበት እንዲቀጥል እንዴት ቻለ የሚለው የብዙሃን ጥያቄ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው። ይህ የእጽዋት አንድ ቅርንጫፉ ሲቆረጥ አዲስ ቅርንጫፉ ተመልሶ ይበቅላል። ይህም ማለት ሲቆረጥ መልሶ የሚያቀጠቅጥ መዋቅር በማለት ይተነትኑታል። መረጃውን በጥልቀት እንመለከተዋለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ምክንያት ከ2 ሳምንታት በኋላ ሊያደርጉት የነበረውን ተጠባቂውን የቻይና ጉዞውን ለ1 ወር በሚጠጋ ጊዜ ለማራዘም ማቀዳቸውን ተናገሩ። ትራምፕ በዚህ ውሳኔያቸው ውስጥ ምንም ማታለል እንደሌለበት አጽንኦት የሰጡ ሲሆን የቻይናው ፕሬዝዳንት ዢ ጋር መገናኘት እንደሚፈልጉም አክለዋል። በሁለቱ ግዙፍ የዓለም ኢኮኖሚዎች መካከል ያለው ፍትጊያ በኢራን ጦርነት ምክንያት ተባብሷል። ይህ በእንዲህ እንዳለ የመካከለኛው ምስራቅ አረብ ሀገራት አሜሪካ በባሕረ ሰላጤው የነዳጅ መተላለፊያ መስመር ላይና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ መሆኑ ተዘገበ። ዝርዝር መረጃውን እንመለስበታለን። አብራችሁን ቆዩ። ትናንት ሌሊቱን ኢራን በኢራቅ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ስትፈጽም፣ እስራኤል ደግሞ ኢራን ላይ በፈጸመችው ጥቃት የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ መገደላቸውን የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ አስታወቁ። ሌሊቱን በተፈጸመ ጥቃት መገደላቸው የተነገረው ላርጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው ባለስልጣናት መካከል አንዱ እንደሆኑም ተነግሯል። እስራኤል ይህንን ባለስልጣን ኢላማ እንዳደረገችው የተነገረ በነበረበት ወቅት ከ2 በላይ የኢራን መገናኛ ብዙኃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ብለውም ነበር። አሊ ላርጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላ አሊ ኻሜኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ ወር ላይ ነበር። አሊ ላርጃኒ የጠቅላይ መሪው ተወካይና የኢራን ብሔራዊ የደህንነት ዋና ጸሐፊ ከመሆናቸው በፊት ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ነበሩ። ላርጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙኃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ ከ12 ዓመታት በፊት ማለትም የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር በተለይም ደግሞ ከአሜሪካ ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ ሀገራቸውን ወክለው ተደራዳሪ ነበሩ። እስራኤል አሁንም የኢራንን ባለስልጣናት እያደንኩኝ እገድላለሁ፣ በዚህ ብቻ አያበቃም ስትል አስታወቀች። ዛሬ ላይ የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ በእስራኤል ቴሌቪዥን ላይ ለህዝቦቻቸው እንዲሁም ለመላው የዓለም ህዝብ ሰፋ ያለ መግለጫ ሰጥተው ነበር። ሚኒስትሩ በሰጡት መግለጫ የእስራኤል ጦር የኢራን መሪዎችን ማደኑን መቀጠል እንዳለበት ከጠቅላይ ሚኒስትር ቤንያሚን ኔታንያሁን ትዕዛዝ መሰጠቱን ተናገሩ። እስራኤል ትናንትና ሌሊት የገደለችው የኢራን ከፍተኛ ባለስልጣን አሊ ላርጃኒ ከልጃቸው ጋር ተደብቀው ከሚኖሩበት አፓርትመንት ውስጥ እንደሆነ የእስራኤል መገናኛ ብዙሃኖች ገለጹ።
የእስራኤል ጦር ካሊል አርጃኒ ተጨማሪ ባሲጅ በመባል የሚጠራውን የኢራን ታጣቂ ቡድን መሪ የሆነውን ጎላም ሬዛ ሶሊማኑን መግደሉን አስታውቋል። ጎላም ሬዛ ሶሊማኑ የኢራን ታጣቂ ቡድን ለ6 ዓመት በበላይነት ሲመራ እንደቆየም ጨምረው ተናግረዋል። ይህ በጎላም ሬዛ ሶሊማኑ የሚመራው ታጣቂ ቡድን ባለፈው ታህሳስ ላይ በነበረው ህዝባዊ ተቃውሞ ላይ በሺዎች የሚቆጠሩ ንጹሐን የኢራን ዜጎች ሲገደሉ እርሱም አብሮ እንደነበረበት ተገልጿል። እስራኤል ይህንን ብትልም እስካሁን ድረስ ላሪጃኒ እና ሶሊማኒ ስለመገደላቸው ከኢራን በኩል ማረጋገጫ አልተሰጠም። የኢራን ከፍተኛ ባለስልጣን ቢገደሉም መንግስቱ ባለበት እንዲቀጥል እንዴት ቻለ የሚለው የብዙሃኖቹ ጥያቄ ነው። ይህንን ጥያቄ በማንሳት ምላሽን የለገሰው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይ የኢራን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊኩ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎቹ ይናገራሉ ብለዋል። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮዎችን፣ የልሂቃን አንድነትና የተበታተነ ተቃዋሚን ያካተተ ነው ሲሉም ተናግረዋል። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ማለት ሲቆረጥ መልሶ የሚያቆጠቁጥ መዋቅር በማለት ይተነትኑታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ጦርነት ምክንያት ከ2 ሳምንታት በላይ ሊያደርጉት የነበረውን ተጠባቂውን የቻይና ጉዟቸውን ለ1 ወር በሚጠጋ ጊዜ ለማራዘም ማቀዳቸውን ተናገሩ። ፕሬዝዳንቱ በዋይት ሀውስ በጋዜጠኛ ጋር በነበራቸው ቆይታ ጉዞውን በ1 ወር ወይም ከዛ በላይ በሚወስድ ጊዜ ለማዘግየት ጥያቄ አቅርበናል ብለዋል። እንደ ትራምፕ ገለጻ ጉዞውን ማራዘም ውሳኔ ላይ የተደረሰው ከእስራኤል ጋር መሆን ኢራን ላይ የከፈቱትን ጦርነት ለመምራት አገር ውስጥ መሆን አስፈላጊ በመሆኑ ነውም ብለዋል። በጣም ቀላል ነው፣ ጦርነት እያካሄድ ነው፣ እዚህ መሆኔ አስፈላጊ ይመስለኛል ሲሉም ተናግረዋል። ትራምፕ በዚህ ውሳኔያቸው ውስጥ ምንም ማታለል እንደሌለበት አጽንኦት የሰጡ ሲሆን የቻይናው ፕሬዚዳንት ሺ ጋርም መገናኘት እንደሚፈልጉ አክለዋል። ትራምፕ ይህንን ያሉት ከብሪታንያው ጋዜጣ ፋይናንሻል ታይምስ ጋር ባደረጉት ቃለ መጠይቅ ቻይና ሆርሙዝ ወሽመጥ እንዲከፈት የማታግዝ ከሆነ ጉብኝታቸው ሊያራዘሙ እንደሚችሉ ከተናገሩ በኋላ ነው። በሁለቱ ግዙፍ የዓለም ኢኮኖሚዎች መካከል ያለው ፍትጊያ በኢራን ጦርነት ምክንያት ተባብሷል። የኢራን የኢነርጂ ኤክስፖርት ዋና ገዢ የሆነችው ቻይና አሜሪካና እስራኤል ኢራን ላይ ተባብረው የከፈቱትን ጥቃት ተቃውማለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው ከፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝት ቀን እና ተያያዥ ጉዳዮችን በተመለከተ ቤጂንግ እና ዋሽንግተን እየተነጋገሩ መሆኑን ማክሰኞ ዕለት ገልጸዋል። ይህ በእንዲህ እንዳለ የመካከለኛው ምስራቅ አረብ ሀገራት አሜሪካ በባሕረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችውን ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየተወተወቱ በመሆኑ ተዘገበ። አሜሪካ የቀጠናው ሀገራት ጦርነቱን እንዲቀላቀሉ ግፊት ስታደርግ ነበር። ፕሬዚዳንት ዶናልድ ትራምፕ ዓለም አቀፍ ተቀባይነት ለማግኘት እና በሀገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው ሀገራት ዘመቻውን እንዲደግፉ የማድረግ ፍላጎት እንዳላቸው ዘገባዎች ያመላክታሉ። የባሕረ ሰላጤው አረብ ሀገራት መጀመሪያ ላይ አሜሪካ ከኢራን ጋር የጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ዋሽንግተን ወደ ኋላ እንዳትል ግፊት እያደረገ መሆኑም ተገልጿል። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው ሀገራት ውስጥ የሚገኙት አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም የንግድ ማዕከላት ተመትተዋል። በሀገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም የጥቃት ኢላማ ሆነዋል። ኢራን በእነዚህ ጥቃት አቅሟ ምን ያህል እንደሆነ አሳይታለች። የባሕረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንዳለባቸው የሮይተርስ ዘገባ ያመላክታል። ውድ ተመልካቾቻችን ለሰዓቱ የነበሩ መረጃ እነዚህን ይመስላሉ። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።